ጤናይስጥልኝ this is teacher ንጉስ ዛሬ ሁለተኛው መጽሐፍ ተለቋል እየገባችሁ አውርዱት ኦኬ ምክንያቱም በሚቀጥለው ጊዜ ሳስተምር እሱን አይታችሁ ተዘጋጅታችሁ ከሆነ በደንብ ሙሉ ሐሳቡ የዩኒት 2 ይገባችኋል ማለት ነው ኦኬ ስለዚህ መጽሐፉን እዚህ ላይ አድርግላችኋለሁ ፕሊዝ እየገባችሁ አውርዱት አንዳንዶቹ እንዴት ነው የምናወርደው ምናምን ይያሉ እርስ በርስ በኮሜንት ሲጠያየቁ አይቻለው ሊንኩ የመጀመሪያው ሊንክ ላይ ነው ማስቀምጠው እዛ ገብታችሁ ክሊክ አድርጉት እሱን ክሊክ ስታደርጉ ዳውንሎድ ማድረግ ትችላላችሁ ዩኒት 2 እኮ ስንከፍት ኧረ ዩኒት 1ን ጨርሱ ይለናል አዎ እውነት ነው ኦኬ ወደ ዩኒት 2 ውስጥ ገብታችሁ teacherngus.online የሚለው ጋር ገብታችሁ የሚሰራው ዩኒት 1 ብቻ ነው ዩኒት 2 አይሰራም ዩኒት 1ን ጨርስ የት ነው የምትሄደው ይላል ኦኬ እሱን ጨርሳችሁ ከሆነ በእውነት በጣም አደንቃለሁ እኔም ቶሎ መለቀቅ እችላለሁ በዛሬው ዛሬ የምታወርዱት እቺኛዋ ዩኒት 2 ላይ ግራመር አለ possessive adjectives አሉ my your his ስለ plural noun ታያላችሁ ኦኬ እንዴት ብዙ ቁጥር እንደምሰራ ሶስተኛ ቃላት ጋር ደግሞ vocabulary ማለት ቃላት ናቸው ስለ ቤተሰብ occupations ስለ ስራ jobs ማለት ነው በሌላ አባባል job አለ እዛ ላይ የስራ አይነቶችን ዝርዝር ያለው ቃላት ኦኬ ታያላችሁ ስለማስረዳችሁ ደግሞ ይገባችኋል ቀጥሎ ደግሞ personality traits ወይም personality traits character traits አንድ ሰው ሂዝ ጥሩ ነው ደግ ነው ጎበዝ ነው ፈሪ ነው ሰነፍ ነው ጎበዝ ነው ተግባቢ ነው እንደዚህ የሚሉ ቃላት አሉ ኦኬ እነሱንም ሰጥቻለሁ መጽሐፉን ስታወርዱ ታዩታላችሁ ቀጥሎ ደግሞ ስለ ዜግነት በመጠኑም ቢሆን እዛ ላይ ሰጥቻለሁ ሌላው ስለ verb to have ነው ዩኒት 1 ላይ who are you የሚለው ላይ በደንብ ያየነው verb to be ነው በረጅም ፎርሙ በአጭር ፎርሙ ዩኒት 2 ላይ ደግሞ verb to have ኦኬ to be መሆን ነው ስለሆንኩት ነገር በቱ ቢ ነው መናገረው I am እያል you are he is she is በዚህኛው ዩኒት ደግሞ have የሚለውን ነው የምናየው I have you have he has የሚለውን ስታወርዱ ታዩታላችሁ ሌላ እዚህ ውስጥ ደግሞ ያለው ምንድነው ልክ እንደ መጀመሪያው everyday english ወይም social english በየቀኑ ልጠቀምባቸው የምችላቸው እንደዚህ ቁጥብ ያሉ ነገሮችን እኔ በ2020 almost ወደ 24 አካባቢ ነው የሰጠዋችሁ እንደ አጋዥ የሚሆን እዚህ ላይ አብረው ገብተዋል እነሱንም ገብታችሁ ብታዩ ጥሩ ነው መጽሐፉን ካወረዳችሁት በኋላ ማለት ነው ኦኬ እነሱ ነገሮች አሉ ገብታችሁ ታያላችሁ ሌላው እንግዲህ ሊስኒንግ አለ ዳዊት የሚባል ሰው እዛ ላይ ያለ ስለ ቤተሰቡ ይናገራል ዓላማው ምንድነው እናንተም ካያችሁት በኋላ ስለ ቤተሰባችሁ መናገር እንድትችሉ ኦኬ እንደ ቴምፕሌት ነው እንደዚህ አይነት ነገሮች እናንተ ታዩና ወደ እናንተ ታዞሩታላችሁ ወደ እናንተ ደግሞ ትገለብጡታላችሁ እሱ my name is ዳዊት ካለ እናንተ ደግሞ my name is ብላችሁ የራሳችሁን I have 2 brothers ካለ እናንተ ደግሞ ያላችሁን I have 3 brothers እንደዛ ያላችሁ መለወጥ መቻል ነው ልንገራችሁ ዩኒት 1ን ጥንቅቅ አድርጋችሁ ካያችሁ ዩኒት 2ንም ጥንቅቅ አድርጋችሁ ካያችሁ በጣም ቴምፖአችሁ ፍጥነታችሁ ይጨምራል ገና እንግዲህ ካሁኑ ጋር 2 ዩኒት ነው 10 ይቀራል ዩኒት 2 ነገ ቅዳሜ ማታ እግዚአብሔር ካለ እለቅላችኋለሁ መጽሐፉን ግን በእጃችሁ አድርጋችሁ ይዛችሁ ጠብቁኝ እያነበባችሁ ውስጡ እየሄዳችሁ ያልገባችሁ ቦታ እያሰመራችሁ ጠብቁኝ ኦኬ እንዳስረዳችሁ የምትፈልጉት ነገር ካለም ከመጽሐፉ ላይ አይታችሁ ኦር እዚህ ጋር እንዴት ነው እንደዚህ ነው
እንደዚህ ይባላል ወይ እንደዚህ ነው የምትሉት ካለ ኦኬ። እንግዲህ በታይፕ ስተተም አንዳንድ ነገር የሰራሁትም ካለ በዚህኛው ኮሜንት ላይ ጠቁሙኝ። መጽሐፉን ይሄን ዛሬ የምታወርዱትን መጽሐፍ የመጀመሪያው ኮሜንት ላይ ነው ማስቀምጠው፣ እንደ መግቢያ እንዲሆን የመጀመሪያው ኮሜንት ላይ ነው ማስቀምጠው። ፒን አደርገዋለሁ እዛ ላይ። የፈለገ ብዙ ኮሜንቶች ቢመጡ እሱ ሁል ጊዜም ከላይ ከላይ ነው የሚቀመጠው። እሱን ገብታችሁ እንድታዩት ነው ማበረታታችሁ። ፕሊዝ መጽሐፉን አውርዱት። ኮምፒውተር ያላችሁ ኮምፒውተራችሁ ላይ፣ ሞባይል ያላችሁ አይፓድ ያላችሁ አይፓዳችሁ ላይ አውርዱት። ገና ከዚህ ሌላ 10 መጽሐፍት ይቀራሉ። ኦኬ አንድ ላይ በኋላ እራሳችሁ ተጣሩታላችሁ። ነፃ ነው፣ በነፃ ነው መሄድ የምትችሉት። ኦኬ እናንተ ተማሩልኝ እንጂ ደግሞ ምን ጣጣ አለው? ምንም ችግር የለውም። ኦኬ እንግዲህ 2 መጽሐፍ በእጃችሁ አለ ማለት ነው። ከመጀመሪያው ጋር አንድ ላይ አድርጉት። ዛሬ የምታወርዱትን መጽሐፍ ፕሪንት ማድረግ የምትችሉ አቅሙ ያላችሁ ደግሞ ኦኬ እንግዲህ የወረቀት ዋጋ እየተወደደ ሲሄድ ኮፒ አሁን እኔ ያለሁበት አካባቢ 7 ብር 8 ብር ነበረ። አሁን ሲሄድ ደግሞ 1 ፔጅ 10 ብር እየተባለ ነው። ስለዚህ ሞባይላችሁ ላይ መያዝን የመሰለ የለም። ሞባይላችሁ ላይ ያዙት፣ ውስጡ ግቡ፣ እዩት። እኔ ደግሞ ነገ እግዚአብሔር ካለ ሳስረዳችሁ የበለጠ ግልጽ ይሆንላችኋል። መስማት ብትፈልጉ እዛ ውስጥ አለ። ኦኬ ኤክሰርሳይዝ ስትፈልጉ እዛ ውስጥ አለ። አይ ሞባይሌ ላይ ይቀለኛል የምትሉ ደግሞ ቲቸር ንጉስ .ኦንላይን የሚለውን እሱ ውስጥ ገብታችሁ ምናልባት ካደረሰኝ የዩኒቱን ፕሮግራሞችም ደግሞ እለቅላችኋለሁ። ዩኒት 1 አለ። አንዳንድ ስህተቶችን እየገባው እያስተካከልኩ ነው። ትናንት ካያችሁት ጋር ዛሬ ላይ ገናኝላችሁ ይችላል። ዩኒት 1 ላይ እንደዚህ ስል ምን ማለቴ ነው? አሻሽየው ነው እንጂ አውጥቼው አይደለም። ስለዚህ ዛሬ ዩኒት 2ን አውርዱ፣ ተጠቀሙበት። ምናልባት ዛሬ ለመጀመሪያ ጊዜ ይሄን ያያችሁ፣ ይሄን ነገር ስለ ኦንላይን ኮርስ ስናገር ያያችሁ ወደ ዩኒት 1 ኦኬ የመጀመሪያው ኦንላይን ወደሚለው ገቡና አንዳንዶቹ እንግዲህ አያለው እንትኖች ላይም በተለይ ቴሌግራም ዋትስአፕ ላይ ኦንላይን አታስተምርም። ይሄው እኮ ኦንላይን ባስተምር እኮ ይሄንኑ ነው የምላችሁ፣ ይሄንኑ ነው የምለው። ስለዚህ አስተምረን አይ ፊትህን እንየው ካላችሁም ኢትስ ጉድ። በእጄ ያሉትን ልጨርስ መጀመሪያ። እነዛ ሲጨርሱ ለእናንተም መጀመር እችላለሁ። ኦኬ ስልክ ማላነሳው ሁል ጊዜ ክላስ ላይ ሆኜ ነው። እቤት ስገባ ድክም ይለኛል። ኦንላይን አስተምሬ ኦራይት። እንግዲህ ለሁላችሁም የምለው ይኸውላችሁ ኦንላይን መጽሐፉን በእጃችሁ የያዙት፣ እኔ ሳስረዳ ደግሞ ተከታተሉኝ። ይኸው ኦንላይን ማለት ይሄ ነው። ኦኬ አይ ልጨብጥህ የምትሉኝ ከሆነ ቴክኖሎጂው ሲመጣ ደግሞ ትጨብጡኛላችሁ እጄ፣ ችግር የለም። አንተ ስትጨብጠኝ ይገባኛል የምትሉ ከሆነ በየቤታችሁ እየመጣሁ ደግሞ ጨብጣችኋለሁ፣ ችግር የለውም። ስለዚህ ፕሊዝ ይሄንን አውርዱት። ነገ አስረዳችኋለሁ ስለ መጽሐፉን ግን አውርዳችሁ ይዛችሁ ገና ነገ እኔ እየተናገርኩ መጽሐፉን ለማውረድ ወደዚህ አትበሉ። ኦኬ አውርዱና ጥንቅቅ ብላችሁ ዛሬ ማታም እዩት፣ ቀኑን ሙሉም ስታዩት ዋሉ። ኦኬ ኦንላይን ሲከፈል በጣም ብዙ ነው የሚሆነው። ሲሆን ሊጠቀም ይችላል፣ ግን ብሩ ብዙ ስለሆነ ይሄንን በነፃ ያዙትና ተማሩ። ኦኬ በቃ ይሄንን በደንብ የምትፈልጉት ነገር ሁሉ ማዳመጥም መናገርም መጻፍም ማንበብም ሁሉንም እዚህ ላይ ስላደረግኩላችሁ ጀማሪም ሁኑ ይሆናችኋል፣ መካከለኛም ሁኑ ይሆናል። አይኔ አድቫንስድ ነገር ነው የምፈልገው የምትሉም ካላችሁ በሶስቱም ደረጃ አስቀምጨዋለሁ። በሶስቱም ደረጃ ኦኬ ቃላትን ስትፈልጉ እዛ ውስጥ አሉ። በሶስቱም ደረጃ በተለይ ዩኒት 1 ላይ ኤፒሶድ ብዬ ተከታታይ ታሪክ አለ። እሱን 1ን ካነበባችሁት እንዲያያዛላችሁ የመጨረሻዋ ፔጅ ላይ ኤፒሶድ 2 ቀጣይ ታሪክ 2 ብሎ ይመጣል። እሱን ያዙት። This is Teacher Ngus ኦንላይን
ክሮም ውስጥ ግቡና ወይ ጉግል ውስጥ ቲቸር ንጉስ .ኦንላይን ጻፉ፣ ራሱ ይመጣላቸዋል። መጽሐፉን ለማውረድ ደግሞ ሊንኳን ተጫኗት። የመጀመሪያ ላይ የምታገኙትን ሊንክ ተጫኑት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አንዳንዱ ዝም ብሎ ይጠጣል፣ ያስደነግጣል። ከሚሰሙህ ውስጥ 45% ሰብስክራይብ አድርጎ ዝም ብሎ ያያል። ምን አለ ሰብስክራይብ አለ ማድረግ ነው እኮ በቃ። ላይክምና ኮሜንት ደግሞ ስታደርጉ አልጎሪዝሙን ነው ከፍ የሚያደርገው። ኦኬ ዩቲዩብ ይሄ ነገር አዳማጭ አለው፣ ይሄ ነገር ሰው አለው ብሎ ደግሞ ለሌሎችም ለዘመዶቻችሁም ሬኮሜንድ ያደርገዋል። ኦኬ ሶ ኮንሲደር ሰብስክራይብ ማድረግ አትርሱ። እኔ ብዙ ጊዜ እንዳውም እንደዚህ አይደለም ደግሞ ለራሳቸው በእናታችሁ ሰብስክራይብ አድርጉና ተማሩልኝ ልበል እንጂ አይደለም። እናንተው ሰብስክራይብ አድርጉ እንጂ። አንዳንዴ ነው ስለ ሰብስክራይብ ስለማድረግ የምናገረው። ታንኪዩ። መጽሐፉን አውርዱ። የመጀመሪያዋ ላይ ግቡና and buy for now. This is Teacher Nichols online.